አሜሪካ በሰሜን ኢራቅ በፈጸመችው ጥቃት የአሜሪካ ወታደሮች ተገደሉ። ለውጭ ሀገር ባለሀብቶች የሚሰጥና እስከ 10 ዓመት የሚያገለግል ጎልደን ቪዛ ካርድ በያዝነው በጀት ዓመት ወደ ስራ ይገባል ሲል የኢሚግሬሽንና ዜጎች አገልግሎት ድርጅት አስታወቀ። በስንዴ ራስን የመቻል ክርክር በተቀጠለበት ወቅት አሜሪካ ወደ 47000 ቶን ገደማ ስንዴና ማሽላ ወደ ኢትዮጵያ እየጓጓዘች መሆኑ ተገለጸ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የኢሚግሬሽን ዜጎች አገልግሎት ለሀገሪቱ ኢኮኖሚ ከፍተኛ አስተዋጽኦ ለሚያበረክቱ የውጭ ሀገር ባለሀብቶች የሚሰጥና እስከ 10 ዓመት የሚያገለግል ጎልደን ቪዛ ካርድ በያዝነው 2019 በጀት ዓመት ለአገልግሎት ዝግጁ እንደሚያደርግ ገለጸ። ይህ የጎልደን ቪዛ ተብሎ የተሰየመው የመኖሪያ ፍቃድ ለተባበሩት አረብ ኤሚሬትስና በሌሎች ሀገራት በካርድ መልክ የሚሰጥና ለውጭ ባለሀብቶች ወይም ኢንቨስተሮች ልዩ መብቶችን የሚያጎናጽፍ መሆኑ ተገልጿል። የ10 ዓመት የጎልደን ቪዛ በዋናነት ከፍተኛ መዋለ ንዋይ በማፍሰስ ኢትዮጵያ ውስጥ መስራት ለሚፈልጉ ባለሀብቶችና ለቤተሰቦቻቸው የረዥም ጊዜ ዋስትና ለመስጠት ታዝቦ የተዘጋጀ ነው። አክሎም ጎልደን ቪዛ ከኢንቨስተር ጋር የተገናኘ ነው። 10 ዓመት በቪዛው መቆየት ይችላሉ። ዋና ዓላማው ኢንቨስተሮች ከፍተኛ መዋለ ንዋይ አፍስሰው እዚህ ሀገር ላይ ዋስትና ተሰምቷቸው እነሱና ቤተሰቦቻቸው ረዥም ጊዜ አስበው ከኢትዮጵያ ጋር ተሳስረው እንዲሰሩ ለማበረታታት በማለት ተናግረዋል። ካርዱ የሚያስገኘው ጥቅም በተመለከተም አንድ የውጭ ዜጋ ኢትዮጵያ ላይ ሲኖር ህጋዊ መኖሪያ ፍቃድ ወይም ትውልደ ኢትዮጵያዊ መታወቂያ ሊኖረው ይገባል። ከዚያ ውጪ እንደ ቪዛው አይነት ለአጭር ጊዜ ቆይታ እንጂ መኖር አይችልም። ወደ ጎልደን ቪዛ ስንመጣ ግን ለምሳሌ $10 ሚሊዮን እና ከዚያ በላይ ኢንቨስት ያደረገ ከሆነ አመልካቾች ከማንኛውም የጸጥታ ስጋት ነፃ መሆናቸው ሲረጋገጥ ካርዱን ይወስዳሉ። እሱን ወሰዱ ማለት ኢትዮጵያ ውስጥ ህጋዊ ነዋሪ ናቸው ማለት አረጋግጠዋል። አገልግሎቱን ለመጀመር የሚያስፈልጉ የአዋጅና የደንብ ማሻሻያዎች በሚኒስትሮች ምክር ቤትና በህዝብ ተወካዮች ምክር ቤት በኩል ጸድቀው መጠናቀቃቸውን አገልግሎቱ ለዚህ በኢትዮጵያ አረጋግጠዋል። በአሁኑ ወቅት ዝርዝር ማስፈጸሚያ መመሪያዎችን ከፍትህ ሚኒስቴር ጋር ማጠናቀቅ የመሰረተ ልማት ዝርጋታና የካርድ ዝግጅቶች እየተከናወኑ ይገኛሉ። ካርዱን ለማግኘት $10 ሚሊዮን ወይም $5 ሚሊዮን ኢንቨስት አድርጎ ለበርካታ ኢትዮጵያውያን የስራ ዕድል የፈጠረ ከሆነ ወይም ደግሞ ከሁለት አንዱ መስፈርቱን ካሟላ ያገኛል ቢባልም ቀጥሎ በመጣው ማስፈጸሚያ መመሪያ ለበርካታ ኢትዮጵያውያን የስራ ዕድል የፈጠረ ሲባል ምን ማለት ነው? ቁጥሩስ ምን ያህል ነው? ከደህንነት ጋር የተገናኙ ጉዳዮች ሲኖሩስ እንዴት ይሰረዛል? በጣም ፈታኝ በሆነ የስራ መስክ ላይ የተሰማራ የውጭ ባለሀብትና አነስተኛ ድካም የሚጠይቅ የስራ ዕድል የፈጠረ ባለሀብትስ እንዴት ይታያል? የሚሉና ሌሎች ዝርዝር ጉዳዮችንም የሚወስን ይሆናል። አስፈላጊው የህግና የቴክኖሎጂ ዝግጅቶች ተጠናቀው የጎልደን ቪዛ ካርዱ በ2019 በጀት ዓመት ውስጥ ለባለሀብቶች መስጠት ይጀምራልም ተብሏል። ባለሀብቶች ይህንን የ10 ዓመት የጎልደን ቪዛ ካርድ ለማግኘት ለመደበኛ አገልግሎት $10,000 የአሜሪካ ዶላር፣ ለአስቸኳይ ደግሞ $12,500 የአሜሪካ ዶላር መክፈል የሚጠበቅባቸው ሲሆን በተጨማሪም አገልግሎቱን በቅርበትና ባለበት ቦታ ለማግኘት የሚያስችል የቤት ለቤት አማራጭም ተዘጋጅቷል ተብሏል። በስንዴ ራስን የመቻል ክርክር በቀጠለበት በዚህ ወቅት አሜሪካ ወደ 47000 ቶን ገደማ ስንዴና ማሽላ ወደ ኢትዮጵያ እየጓጓዘች መሆኑ ተገልጿል። ሎበርቲ ግሎሪ የተሰኘው መርከብ በዩናይትድ ስቴትስ መንግስት ምግብ በሰላም በተሰኘ መርሃ ግብር ወደ 37000 ሜትሪክ ቶን የሚጠጋ ማሽላ 9200 ሜትሪክ ቶን ስንዴ በመጫን በሂውስተን ቴክሳስ ተነስታ በጉዞ ላይ ትገኛለች። እንደ አሜሪካ የግብርና መስሪያ ቤትና የአሜሪካ የግብርና ኢንዱስትሪ ቡድኖች መረጃ መሰረት መርከቧ አትላንቲክ ውቅያኖስን አቋርጣ የአፍሪካን ደቡባዊ ጫፍ በማለፍ ወደ ምስራቅ አፍሪካ በመጓዝ ላይ ትገኛለች። የጭነት የመጣው የአሜሪካ የግብርና መስሪያ ቤት ለኢትዮጵያና ለሱዳን $235 የሚደርስ የአስቸኳይ ጊዜ ምግብና የተመጣጠነ ምግብ እርዳታ ለመስጠት ከካቶሊክ ረድኤት ድርጅቶች ጋር የምህረት ስምምነት ማድረጉን በገለጸ በጥቂት ቀናት ውስጥ ነው። እንደ መስሪያ ቤቱ ገለጻ ይህ የእርዳታ ጥቅል በሰብአዊ ረድኤት ስራዎች አማካኝነት በከባድ ረሃብና በተመጣጣኝ ምግብ እጥረት ለሚሰቃዩ በሚሊዮኖች የሚቆጠሩ ወገኖች የሚደርስ ከ110,000 ሜትሪክ ቶን በላይ በአሜሪካ የተመረተ የግብርና ምርትን ያደርስ ይሆናል። እነዚህ ረድኤት ስራዎችን በኢትዮጵያ የሚካሄደውን የጋራ የአስቸኳይ ጊዜ እርምጃና የሱዳን የአስቸኳይ ጊዜ ፕሮጀክቶችን ያጠቃልላሉ። ጠቅላይ ሚኒስትር ዶክተር አብይ አህመድና የግብርና ሚኒስትር ኢትዮጵያ የስንዴ ንግድን ግዢ ማቆም በመስኖና በክላስተር እርሻ ምርትን በማስፋፋት ራሷን መቻልና ስንዴ ወደ ውጭ መላክ መጀመሪያን በተደጋጋሚ ሲገልጹ ቆይተዋል። የመንግስት ባለስልጣናት አክለውም ወደ ሀገር ውስጥ የሚገባው ማንኛውም ስንዴ ለሀገር ውስጥ ፍጆታ ሳይሆን ለስደተኞች የሰብአዊ እርዳታ ብቻ እንደሚውል መሆኑን ገልጸዋል። የአሜሪካ የግብርና መስሪያ ቤት ግምገማ ግን ከመንግስት ይፋ የምርት ቁጥሮች ጋር ተቃርኖ አለው። የኢትዮጵያ ባለስልጣናት በቅርብ ወቅቶችም የተሰበሰበው ምርት ከ23 ሚሊዮን ሜትሪክ ቶን በላይ መሆኑን ቢገልጹም የአሜሪካ ልማት ባንክ፣ የተባበሩት መንግስታት የምግብና ግብርና ድርጅትና የአሜሪካ የግብርና መስሪያ ቤት በጋራ ያደረጓቸው ግምገማዎች ግን የስንዴ ምርቱ መንግስት ካወጀው መጠን በግማሽ በታች መሆኑን ያሳያሉ። ይህ ቅርብ ጊዜ የአሜሪካ የምግብ ድጋፍ የመጣው በግጭት በመፈናቀል በአየር ንብረት ለውጥ ስጋቶች ምክንያት ቀጣይነት ያለው የሰብአዊ እርዳታ ፍላጎት በቀጠለበትም ወቅት ነው። በግንቦት ወር የረሃብ ማስጠንቀቂያ ሲስተም ኔትወርክ እየታየ ያለው የኤልኒኞ ክስተት በዚያ መጨረሻ ላይ በአፍሪካ ቀንድ ዝናብ ሊቀንስ ስለሚችል በኢትዮጵያ፣ በሱዳን፣ በደቡብ ሱዳን፣ በኬንያ፣ በኡጋንዳ ያለውን የሰብል ምርት ስጋት እንደሚፈጥር ማስጠንቀቁን አዲስ ስታንዳርድ ዘግቧል። ይህ ማስጠንቀቂያ በኢትዮጵያና አካባቢዎች በተከሰተው የሰብል መውደም ዘገባዎች ጋር ይገጣጠማል። በምስራቅ ባሌና በምዕራብ ሐረርጌ ቆላማ ወረዳዎች የሚገኙ አርሶ አደሮች ለአዲስ ስታንዳርድ እንደተናገሩት ሰብሎች
በእድገት ላይ ባሉበት ወሳኝ ወቅት የበልግ ዝናብ ያለ ጊዜ መቋረጡ አብዛኞቹ ሰብሎች ወድመዋል። በምስራቅ ባሌ ዞን ሰወና ወረዳ የሚገኙ ነዋሪዎች ወደ ሶማሌ ክልል በሚዘረጉ ቆላማ ቀበሌዎች ላይ ሰፊ የሰብል መውደም መከሰቱን ገልጸዋል። የቃሾ ደንበሌ ቀበሌ ነዋሪ የሆኑት አርሶ አደሮች ዘርተው እንዳጠናቀቁ የበልግ ዝናብ ወዲያውኑ በመቋረጡ ሰብሎች ሳይሰበሰቡ እንዲደርቁ አድርጓቸዋል ብሏል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን። ኢራን በሰሜን ኢራቅ በፈጸመችው ጥቃት የአሜሪካ ወታደሮች ተገድለዋል። ኢራን በሰሜን ኢራቅ በፈጸመችው ጥቃት የአሜሪካ ወታደር እንደተገደለና የወታደር እንደቆሰለ የሀገሪቱ ማዕከላዊ ዕዝ አስታወቀ። ኢራንና አሜሪካ ለተከታታይ 9 ቀናት የተኩስ አቁም ልውውጥ ማድረጋቸውን ቀጥለዋል። ባለፉት ቀናት ውስጥ ሁለቱም ወገኖች መሰረተ ልማቶች ላይ በደረሱ ጥቃቶች አንዳቸው ሌላቸውን ሲከሱም ቆይተዋል። አሜሪካ በኢራን ላይ ለተከታታይ 9 ቀናት ጥቃት መፈጸሟን ካስታወቀች በኋላ የኢራን አብዮታዊ ዘብ በኩዌትና በባህሬን ውስጥ የሚገኙ ወታደራዊ ኢላማዎችን መምታቱን አስታውቋል። ዛሬ ማለዳ ኢራን በአካባቢው ሀገራት ያሉ የአሜሪካ ወታደራዊ ተቋማትን ኢላማ የማድረግ ጥቃት መፈጸሟን የሚያመለክቱ መረጃዎች እየወጡ ሲሆን ኩዌትና ባህሬን ለነዋሪዎቻቸው ማስጠንቀቂያዎች አውጥተዋል። የባህሬን የውጭ ጉዳይ ሚኒስተር እየተፈጸመ ካለው ጥቃት አንጻር ህዝቡ ተረጋግቶ በአቅራቢያው ወደሚገኝ የጠላት መከላከያ ቦታ እንዲሸሽግ አሳስበዋል። የኩዌት ጦር ሰራዊትም ከኢራን በኩል የሚፈጸሙ የድሮን ጥቃቶችን ለማክሸፍ ጥረት እያደረገ መሆኑን አስታውቆ በሀገሪቱ ውስጥ ከባድ የፍንዳታ ድምጽ የተሰማው ጥቃቱን ለማክሸፍ በሚወሰድ እርምጃ መሆኑን ለህዝቡ አሳውቀዋል። መልሶ ከሀገረሽ ሳምንት ባለፈው የአሜሪካና ኢራን ጦርነት አሜሪካ በተከታታይ ዙር በኢራን ላይ የሚገኙ ኢላማዎችን መምታቷን ስታስታውቅ ኢራን ደግሞ በምላሹ በኩዌትና ባህሬን የሚገኙ የአሜሪካ ይዞታዎችን ማጥቃቷን የገለጸች ትገኛለች። የአሜሪካ ጦር ሰራዊት ማዕከላዊ ሌሊት 9 ሰዓት ላይ 9ኛው ዙር መፈጸሙን ጥቃት የገለጸ ሲሆን የኢራን መገናኛ ብዙሃን ደግሞ በርካታ የሀገሪቱ ክፍሎች ውስጥ ፍንዳታዎች መሰማታቸውንም እየዘገቡ ይገኛሉ። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ድረስ ነው ተመልካቾች ዳግም እስክንገናኝ ድረስ በደህና ቆዩ።